ጤና ይስጥልኝ የፋክት ሚዲያ ቤተሰቦች እንደምን ቆያችሁ? ዛሬ የያዝናቸውን አጫጭር ዜናዎችን መጀመሪያ እናስቀድማለን። ዓለም አቀፉ የአቶሚክ ኃይል ኢነርጂ ነገ አስቸኳይ ስብሰባ ሊያደርግ ነው። ዓለም አቀፉ አቶሚክ ኃይል ኤጀንሲ ስራ አመራር ቦርድ ነገ አስቸኳይ ስብሰባ ለማድረግ ጥሪ ማድረጉን ይፋ አድርጓል። ዝርዝሩን እንመለከተዋለን። የኤሌክትሪክ ተሽከርካሪዎች ቁጥር ከ110 ሺህ በላይ ደርሷል። የትራንስፖርት ሎጂስቲክስ ሚኒስቴር በየጊዜው የኤሌክትሪክ ተሽከርካሪዎች ተጠቃሚዎች ቁጥርና ያለውን ግንዛቤ እያደገ መምጣቱን የትራንስፖርት ሎጂስቲክስ ሚኒስቴር ገልጿል። ቻይና የወባ ትንኝ መጠን ያላት ድሮን ሰራች። ቻይና ሚስጥራዊ ለሆኑ ወታደራዊ ተልእኮዎች የሚያገለግሉ ትንሽ መጠን ያላቸው ድሮኖችን መስራቷን አሳወቀች። ዝርዝሩን እንመለከተዋለን። ኢራን የሆርሙዝ የባህር ሰርጥ እንዳትዘጋ ቻይና እንድታግባባ አሜሪካ ጠየቀች። ኢራን የሆርሙዝ የባህር ሰርጥ እንዳትዘጋ ቻይና የማግባባት ስራ እንድትሰራ የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጠየቁ። ዝርዝሩን እንመለከተዋለን። አሜሪካ ከኢራን የኒውክሌር መርሃ ግብር ጋር እንጂ ከኢራን ጋር ጦርነት አልከፈተችም። ጄዲ ቫንስ የአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ አሜሪካ ከኢራን ጋር ምንም አይነት ጦርነት አልከፈተችም ሲሉ ገለጹ። ሀገራት ዓላማቸውን በሰላማዊ ጥረት እንጂ በሁከትና በደም አፋሳሽነት ግጭቶች ማስፈጸም የለባቸውም። ርዕሳነ ሊቀ ጳጳስ ሊዮ 14ኛ ሀገራት ዓላማቸውን በሰላማዊ ጥረት እንጂ በሁከትና ደም አፋሳሽ ግጭቶች ላይ ማስፈጸም የለባቸውም ሲሉ የሮማን ካቶሊክ ቤተ ክርስቲያን ሊቀ ጳጳስ ሊዮ 14ኛ ገለጹ። ወደ ዝርዝር ዜናዎች እንሸጋገራለን። የዓለም አቀፉ አቶሚክ ኃይል ኤጀንሲ ነገ አስቸኳይ ስብሰባ ሊያደርግ ነው። ዓለም አቀፉ አቶሚክ ኃይል ኤጀንሲ ስራ አመራር ቦርድ ነገ አስቸኳይ ስብሰባ ለማድረግ ጥሪ ማድረጉን ይፋ አድርጓል። ኤጀንሲው ዳይሬክተር ጀነራል ራፋኤል በኤክስ ገጻቸው ባስተላለፉት መልእክት ስብሰባው ከአሜሪካ በኢራን 3 የኒውክሌር ማበልጸጊያ ተቋማት ላይ ጥቃት ማድረሷን ተከትሎ የሚካሄድ ነው ተብሏል። የስራ አመራር ቦርዱ የሚያደርጋቸው አስቸኳይ ስብሰባ ጥቃት በደረሰባቸው የኒውክሌር ማበልጸጊያ ተቋማት ላይ የኒውክሌር የደህንነት ስጋት መኖሩን አለመኖሩን እንደሚገመግም ተገልጿል። ከጥቃቱ በኋላ ከማዕከላዊቱ ውጭ ምንም አይነት የኒውክሌር ጨረር ስጋት አለመኖሩን ከኢራን የኒውክሌር መቆጣጠሪያ ባለስልጣናት ማረጋገጥ መቻላቸውን ዳይሬክተር ጄኔራሉ ጠቅሰዋል። እስካሁን በሰው ጤናም ሆነ በአካባቢ ብክለትን በማስከተል እንደሚችል ስጋት አለመኖሩን የገለጹት ዳይሬክተር ጄኔራሉ ስለ ሁኔታው ተጨማሪ መረጃ በመሰብሰብና በመገምገም ውጤቱን ይፋ እንደሚያደርጉም አሳውቀዋል። ቻይና የወባ ትንኝ መጠን ያለው ድሮን ሰራች። ቻይና ሚስጥራዊ ለሆኑ ወታደራዊ ተልእኮዎች የሚያገለግሉ የትንኝ መጠን ያላቸው ድሮኖችን መስራቷን አስታውቃለች። ድሮኖቹን ለመለየት ከባድ በመሆናቸው ወደ ጠላት ሰፈር በመግባት የተለያዩ መረጃዎችን በብቃት ያስተላልፋሉ ተብሏል። በቻይና ሁናን ግዛት የሚገኘው የብሔራዊ መከላከያ ቴክኖሎጂ ዩኒቨርሲቲ የተሰሩት ድሮኖች ለስውር ሚስጥራዊ ወታደራዊ አገልግሎት እንዲውሉ አልመው መሰራታቸውን መግለጹን የአናዶሉ ዘገባ አመላክቷል። በቻይና ሳይንቲስቶች የተሰሩ እነዚህ የወባ ትንኝ መጠን ያላቸው ድሮኖች 1.3 ሴንቲሜትር ቁመትና 2 ክንፎች አላቸው። ኢራን የሆርሙዝ የባህረ ሰላጤን እንዳዘጋ ቻይና እንድታግባባ አሜሪካ ጠየቀች። የኢራን የሆርሙዝ ባህረ ሰላጤ እንዳዘጋ ቻይና የማግባባት ስራ እንድትሰራ የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ገለጹ። ማርኮ ሩቢዮ በዚህ የባህረ ሰላጤ ነዳጅ ጭነው የሚያልፉ መርከቦች መሀል የቻይና መርከቦች ስለሚገኙበት የባህር ሰርጡ ሲዘጋ ቻይናም ተጎጂ በመሆኗ ይህ እንዳይሆን ማገዝ አለባት ብለዋል። ኢራን ይህንን የባህረ ሰላጤ ብትዘጋ አሜሪካንን ጨምሮ ብዙ ሀገራት ኢኮኖሚ እንደሚጎዳ የገለጹት ማርኮ ሩቢዮ ይህ ሳይሆን ቀርቶ ኢራን ይህንን ውሳኔ ከወሰነች አሜሪካና ሌሎች ሀገራት ምላሽ ሊሰጡ ይችላሉ ሲሉም ማስጠንቀቃቸውን ሮይተርስ ዘግቧል። የኢራን ፓርላማ የዓለማችን 20 በመቶ የሚሆነው ድፍድፍ ነዳጅ የሚተላለፍበት በባህር ሰርጥ ለመዝጋት የቀረበውን የውሳኔ ሀሳብ ማጽደቁ የተገለጸ ሲሆን ውሳኔው ተፈጻሚ የሚሆነው የኢራኑ መሪ አያቶሊ አሊ ካሚኒ በሚያሳልፉት የመጨረሻ ትዕዛዝ መሆኑን ተናግረዋል። 40 ኪሎ ሜትር ብቻ ስፋት ያለውን የሆርሙዝ የባህረ ሰርጥ የመዝጋት አደጋ ካጋጠመው በዓለም የነዳጅ ዋጋ ላይ ትልቅ ተጽዕኖ ሊፈጥር እንደሚችልም ነው የተገለጸው።
አሜሪካ ከኢራን የኒውክሌር መርሃ ግብር ጋር እንጂ ከኢራን ጋር ጦርነት አልከፈተችም። ጄዲ ቫንስ የአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ ከአሜሪካ ከኢራን ጋር ምንም አይነት ጦርነት አልከፈተችም ሲሉ ገለጹ። የኢራን ጋር ጦርነት አንገጥምምም ያሉት ምክትል ፕሬዝዳንቱ አሜሪካ በኢራን ላይ የሰነዘረችው ጥቃት የሀገሪቱን የኒውክሌር መርሃ ግብር በመቃወም ብቻ መሆኑን አሳውቀዋል። ቫንስ ከአሜሪካ ጥቃቶች የኢራን የኒውክሌር ግስጋሴ ያቀዘቀዙ መሆናቸውን ኢራን ለማገገም የኒውክሌር ቦምብ ለመገንባት ረጅም ጊዜ እንደሚወስድባት ነው የገለጹት። ምክትል ፕሬዝዳንቱ ኢራን በቅንነት መደራደር ተስኗታል ሲሉም ከሰው ይህም ከአሜሪካ ወታደራዊ ምላሽ እንድትሰጥ አድርጓል ብለዋል። ቫንስ አክለውም የእኛ አገዛዝ ለውጥም ሆነ የአገዛዝ ለውጥም ሆነ ይህ ሁኔታ ማራዘም አንፈልግም። የኒውክሌር መርሃ ግብሩን ማስቆም እና ከኢራናውያን ጋር ስለ ረጅም ጊዜ እልባት መነጋገር እንፈልጋለን ሲሉም ገልጸዋል። ሀገራት ዓላማቸውን በሰላማዊ ጥረት እንጂ በሁከትና በደም ማፋሳሽነት ግጭቶች ማስፈጸም የለባቸውም። ርዕሳነ ሊቃነ ጳጳስ ሊዮ 14ኛ ሀገራት ዓላማቸውን በሰላማዊ ጥረት እንጂ በሁከትና ደም አፋሳሽ ግጭቶች ማስፈጸም የለባቸውም ሲሉ የሮማን ካቶሊክ ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ገለጹ። ርዕሰ ሊቃናት ጳጳስ ሊዮ 14ኛ ፕሬዚዳንት ዶናልድ ትራምፕ በኢራን ኒውክሌር ጣቢያዎች ላይ የወሰዱትን የአየር ላይ ጥቃት የተቹ ሲሆን ጦርነት ችግርን አይፈታም ሲሉም ተናግረዋል። ከመቼም ጊዜ በላይ አሁን ያለንበት ጊዜ ለዓለማችን ሰላም ትፈልጋለች። ይህ ሰላም በጦር መሳሪያ እና በግጭት አይመጣም፣ በሰላማዊ ንግግር እንጂ ብለዋል ርዕሳነ ሊቃነ ጳጳሱ። የአረንጓዴ አሻራ የደን ሽፋን ከማሳደግ በላይ ነው። የኢትዮጵያ ደን ልማት የአረንጓዴ አሻራ ከደን ሽፋን ማሳደግ በላይ መሆኑን የኢትዮጵያ ደን ልማት ዋና ዳይሬክተር አቶ ከበደ ይማም ገልጸዋል። አረንጓዴ አሻራ እንደ ሀገር ጠንካራ ኢኮኖሚ ለመገንባት እንዲሁም ጠንካራ ሀገረ መንግስት የመገንባት መሰረት ነው ብለዋል። አረንጓዴ አሻራ የተራቆቱ መሬቶች እንዲያገግሙ ከማድረግ ባሻገር በአገር ኢኮኖሚ ላይ ሰፊ የሆነ ድርሻ እንዳለው ያነሱት ዳይሬክተሩ ለሀገር ሉዓላዊነት ከፍተኛ አስተዋጽኦ እንዳለውም ጠቅሰዋል። የተራቆቱ መሬቶች እንዲያገግሙ ማድረግ ከቻልን የምናለመውን ምርታማነት አይኖርም ብለዋል። ብዙሃን ህይወትን ያልቃል ብሎም እንደ ውሃ ያሉ ተፈጥሯዊ ሀብቶቻችን ይቀንሳሉ። ይህም በሂደት አስከፊ ለሆነ ችግር ይዳርገናል ብለዋል ዋና ዳይሬክተሩ። ኢትዮጵያ ባለፉት ዓመታት የተቸገረችው የአረንጓዴ አሻራ መርሃ ግብር ይህንን አስከፊ ችግር ቀድሞ ለመከላከል የተተገበረና ውጤት የተመዘገቡ እንደሆነም አንስተዋል። የአፍሪካ አጀንዳ 2063 ለአየር ንብረት ለውጥ የማይበገር ማህበረሰብና የማይበገር ኢኮኖሚ መፍጠር ዓላማው ያደረገ እቅድ መያዙንም አንስተዋል። ከዚህም መካከል 22 በመቶ የኢትዮጵያ ደን መሆኑን በመጥቀስ ሀገራዊ ድርሻቸው ከፍተኛ መሆኑን አብራርተዋል። ይህ ግብ እውን ለማድረግ ሁላችንም የድርሻችን ልንዋጣ ይገባል ብለዋል። የኢትዮጵያ የደን ልማት ዋና ዳይሬክተር አቶ ከበደ ይማም